ወተቀበልዎ ሕዝብ ብዙኃን አእሩግ ወሕፃናት ነሲኦሙ አዕጹቀ በቀልት እንዘይብሉ ሆሳዕና በአርያም ተጽእኖ ዲበ ዋል ቦአገረ ኢየሩሳሌም በትፍስሕት ወበሐሴት ይሁቦሙ ኃይለ ወስልጣነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ንጉሥ ዘኢይሰይምዎ እግዚእ ዘኢይግዕዝዎ ባእል ዘኢይሌቅህዎ ስብሐቲሁ ዘእምኀቤሁ ወውዳሴሁ እምዚአሁ አኀዜ ዓለም በእራሁ። የማያነግሱት ንጉሥ ነፃ የማያወጡት ጌታ የማያበድሩት ባለጸጋ ምስጋና የባህሪ የሆነ ይህንን ዓለም እንደ ጥላ እንደ ድባብ የያዘ እግዚአብሔር አምላካችን ከሁሉም አስቀድሞ ክብርና ምስጋና ለእርሱ ይሁን። የተወደዳችሁና የተከበራችሁ ኦርቶዶክሳውያን የቤተ ክርስቲያን ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ሰነበታችሁ? እንኳን ለታላቁ በዓል ለሆሳና እግዚአብሔር አምላካችን በሰላም አደረሳችሁ አደረሰን። ዛሬ እግዚአብሔር አምላካችን እንደወደደና እንደፈቀደ እግዚአብሔር በፈቀደና በወደደው ልክ ዕለቱ ዕለተ ሆሳና እንደመሆኑ ስለሱ እንማማራለን። ሁላችሁም በያላችሁበት ሆናችሁ ሕሊናችሁን ሰብስባችሁ እግዚአብሔር ይሄንን ቃል ወደ ሕይወታችሁ ሲያስገባ አዎንታዊ የሆነ መልስ እንድትሰጡ የመጀመሪያ መልእክት ነው። እንደ እግዚአብሔር መልካም ፈቃድ የትምህርታችን ርዕስ የሚሆነው ፍትሕዎሙ ወአምጽእዎሙ ሊተ፣ ፈታችሁ አምጡልኝ የሚል ይሆናል። ይሄንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 21 ቁጥር 2 ላይ ነው። እንግዲህ እግዚአብሔር አምላካችን ኢየሱስ ክርስቶስ በስጋ በተገለጠበት ወራት ያደረገውን ድርጊት ወንጌላውያን በወንጌል አስፍረውልናል አስቀምጠውልናልና ሆሳና ዛሬ ታላቁ አብይ በዓል የምንለው ከ9 በዓላት መካከል አንዱ የሆነውን ቅዱስ ማቴዎስ በምዕራፍ 21 ከቁጥር 1 ጀምሮ አስቀምጦታልና በዛ ውስጥ ነው የምናገኘው። ወንጌሉ ሲጀምር መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በቀረበ ጊዜ ወደ ደብረ ዘይት ሲሄዱ ደቀ መዛሙርቱን ወደፊቱ እንዲሄዱ አዝዟቸዋል። ማለትም ወደ ቤተፋጌ ሂዱ ሁሩ ሀገረ ዘቅድሜክሙ ወኢተ ጊዜ ተረክቡ ድግተ እስርተ ምስለ እዋላ፣ ሂዱ ወደ ኢየሩሳሌም ደርሰው ደብረ ዘይት አካባቢ ቤተፋጌ የምትባል ቦታ ላይ አህያ ከውርንጫዋ ጋር ታስራ ትገኛለች አለችላቸውና ፈታችሁ አምጡልኝ ብሎ ሁለቱን ደቀ መዛሙርት ሁለቱን ተማሪዎች ዮሐንስንና ጴጥሮስን ላካቸው። ከዚህም በኋላ ሲልካቸው ግን ያላቸው ወይም ደግሞ የነገራቸው አለ። ምንድነው ያላቸው? ማንም ለምንድን ነው የምትፈቱ የሚል ጥያቄ ቢያቀርብላችሁ አትፍቱ ቢላችሁ ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል ብላችሁ ተናገሩ ብሎ አዝዞ ልኳቸዋል። እንግዲህ ቤተፋጌ ማለት የበለስ ቤት ማለት ነው። ይህች ቤተፋጌ ኢየሩሳሌም አልፈን ደብረ ዘይት ላይ ያለች ቦታ ናት። ደብረ ዘይት እግዚአብሔር አምላካችን ብዙ ስራ የሰራባት ቦታ ነች። ደብረ ዘይት ላይ ስለ ምጽአት ተናግሯል። ደብረ ዘይት ላይ ወደ ሰማይ አድርጓል። ደብረ ዘይት ደግሞ ድጋሚ ይመጣበታል። እዛ ደብረ ዘይት ዙሪያ ላይ ያሉ ቢታንያ፣ ቤተፋጌ እየተባሉ ይጠራሉ። ደብረ ዘይት ዙሪያ ላይ አሁንም ኤሌዮን የሚባል ተራራ ነበርና ክርስቶስ ቀን በምኩራብ በተለያየ ቦታ ሲያስተምር ውሎ ምሽት እዚህ ቦታ ላይ ነበር እየሄደ የሚያድር እና ቤተፋጌ ማለት የተመሳቀለ ጎዳና ተብሎ ይተረጎማል። የበለስ ቤት ይባላል። እና ክርስቶስ
ደቀ መዛሙርቱን ሐዋርያትን ወደ ቤተፋጌ ሂዱ ብሎ ላካቸው ይላል። እንግዲህ ልብ በምንለው እዚህ ላይ መድኃኔ ዓለም ኢየሱስ ክርስቶስ ከደቀ መዛሙርቱ መካከል ሁለቱን ሲልካቸው መጀመሪያ ላይ የታሰሩ አህዮች እንዳሉ፣ ከዛም በኋላ እነዚያን የታሰሩ አህዮች መፍታት እንዳለባቸው፣ ሲፈቱ ደግሞ ለምን ትፈታላችሁ የሚል ጠያቂ መኖሩን ይነግረናል። ወንጌሉ ይነግረናል። መድኃኔ ዓለም ኢየሱስ ክርስቶስ ሆሳዕና ብለን በዓሉን ስናከብረው ምንድነው ሆሳዕና የሚለውን ትርጉም መረዳት ይኖርብናል። ሆሳዕና ማለት ሲተረጎም መድኃኒት ማለት ነው። መድኃኒት ማለት መድኃኔ ዓለም ኢየሱስ ክርስቶስን ራሱን የሚያመለክት ነው። በዚያን ጊዜ ሆሳዕና ሆሳዕና እያሉ ሕፃናቱ ሳይቀሩ ስላመሰገኑት የበዓሉ ስያሜም ሆሳዕና ተብሎ ይጠራል። ሆሳዕና ተብሎ ይጠራል። ከዚህም በኋላ መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርቱን ሁለቱን ወደ ቤተፋጌ ሲልካቸው እነሱም እንደታዘዙ የእግዚአብሔርን ትእዛዝ ለመፈጸም ደቀ መዛሙርቱ ሄዱ። በሄዱ ጊዜ አህያ ከውርንጭላዋ ማለትም ከግልገሏ ጋር ታስራ አገኙ። ሲፈቱ ለምን ትፈታላችሁ የሚል ጥያቄ ቀረበ። ለጌታ ያስፈልጉታል፣ ጌታቸው ይፈልጋቸዋል ብለው ፈቷቸው ይላል ወንጌሉን ስንመለከተው። ከዛም በኋላ መጡለት፣ አህያዋ ላይ ልብሳቸውን ጎዝጉዘውለት በዛች በአህያዋ ሄደ። አህያዋ ላይ ተጭኖ እያለ ሕፃናቱ ሰዎቹ ሳይቀር በፊት በኋላ በቀኝ በግራ ሆነው ሆሳዕና ለወልደ ዳዊት በአርያም ለዳዊት ልጅ በአርያም ምስጋና ይገባል፣ መድኃኒት መባል ይገባል እያሉ አመሰገኑት ይለናል። ከዚህም በኋላ በአህያ ተጭኖ ወደ ቤተ መቅደስ ገብቶ ቤተ መቅደስ ላይ ይሸጡ ይለውጡ የነበሩ አይሁድ ጸሐፍት ፈሪሳውያንን እንዳስወጣቸው የወንጌሉ ጽንሰ ሐሳብ ይነግረናል። እንግዲህ ርዕሳችን በደንብ ልብ ብላችሁ አስታውሳችሁት ከሆነ ፈታችሁ አምጡልኝ የሚለው ነው። እንግዲህ ይሄ ቃል በወንጌሉ እንደተመለከትነው መድኃኔ ዓለም ኢየሱስ ክርስቶስ ለጊዜው የተናገረው ለአህዮች ነው፣ ለታሰሩ አህዮች። ምስጢሩ ግን ምንድን ነው ሲባል ሆሳዕና ብዙዎቻችሁ ምናልባት የምታውቁ ትኖራላችሁ። የሆሳዕና ቀን የኢፍቱኝ ቀን ይባላል። ምክንያቱም ሰሙነ ሕማማት ቀጥሎ ስለሚገባ ሰው የዚያን ዕለት እየተሳለመ እየተባረከ አባ ይፍቱኝ እያለ ከኃጢአት ስርየት ይፈታበታል ቀኑ በራሱ። ሌላው በዚህን ቀን ምናልባት በሰሙነ ሕማማት የሚሞት ሰው ቢኖር በሰሙነ ሕማማት መታሰቢያ ዓመታዊ በዓል ቢኖረው በዚያን ቀን ምን ይባላል? ፍታት ይፈታል። ለሙታን ጸሎት ይደረጋል። ለምን? በሰሙነ ሕማማት ፍታት ስለሌለ። ለምንድነው ሰሙነ ሕማማት ላይ ፍታት የሌለ? ሰሙነ ሕማማት የ5500 ዘመን ምሳሌ ስለሆነ ማለት ነው። ስለዚህ በዚህ በሆሳዕና ዕለት የኢፍቱኝ ቀን ይባላል። ፍትሐት መፈታት ነው። ለምንድን ነው? አህዮች ከታሰሩበት የተፈቱበት ነው። እነዚህ አህዮች ምንድን ናቸው? እውነት ክርስቶስ ስለ አህዮች መታሰር ገዶት አህዮች ይፈቱ የሚለውን ጽንሰ ሐሳብ ብቻ ነው ወይ ማየት የፈለገው የሚለውን ስንመለከት በአህዮች የተመሰሉ የኛ ዝርያዎች አዳምና ሔዋን በጥቅሉ የሰው ልጅ በሙሉ ነው። ሂዱና ፈታችሁ አምጡልኝ ተብለው የተላኩት ደግሞ ሰው ከኃጢአት እንዲፈታ ከባርነት እንዲወጣ የሚያስተምሩ መምህራንን ካህናትን ይመስላሉ፣ ይወክላሉ። እነዚሁም ካህናት ናቸው ሐዋርያት። ለምንድን ነው ሐዋርያትን የላካቸው ካል ሐዋርያትን ለቅዱስ ጴጥሮስ በነገረው በኩል ስልጣን ሰጥቷቸዋል። የማቴዎስ ወንጌል ምዕራፍ 10 ሄደን ስንመለከት አጋንንትን እንዲያወጡ፣ ሙታንን እንዲያስነሱ፣ ለምጻሞችን እንዲያነጹ፣ ይሄ ብቻ አይደለም። በማቴዎስ ወንጌል ምዕራፍ 16 ደግሞ በምድር ያሰሩት በሰማይ የታሰረ እንደሚሆን፣ በምድር የፈቱት ደግሞ በሰማይ የተፈታ እንደሚሆን ስልጣነ ክህነትን ለሐዋርያት ሰጥቷል ክርስቶስ። ስለዚህ ለዛ ነው ሂዱና ፈታችሁ አምጡልኝ ብሎ ወደ አህያዋ የላካቸው። እነዚህ አህዮች የሚገርመው ነገር በቤተ ክርስቲያናችን ትውፊት የተሰረቁ አህዮች ናቸው። ሰው ሰርቆ ወስዶ ነው እዛ ቦታ ያሰራቸው። የሰው ልጅም ተሰርቆ ነበር የታሰረው። የሰይጣን አዳምና ሔዋንን በማይገባ ስብከት አታሎ ወስዶ አስሯቸው ነበር። ቤተፋጌ ማለት የበለስ ቤት ማለት ነው። እነዚህ አህዮች የታሰሩት በለስ ውስጥ ነው። የሰው ልጅም ዕፀ በለስን በልቶ ክርስቶስ እግዚአብሔር ሲመጣ ራሱ በዕፀ በለስ ውስጥ ተሸሽጎ ነበር። ዕፀ በለስ ደግሞ በምስጢር ስትታይ ኃጢአት ናት። ስለዚህ በኃጢአት የታሰረ የሰው ልጅ ነበረ። በኃጢአት የታሰረውን የሰው ልጅ ለመፍታት የመጣ መድኃኔ ዓለም ክርስቶስ
በአህያዋ አንጻር ሰዎችን የሚፈቱበት ጊዜ እንደደረሰ ከኃጢአት የሚላቀቁበት ጊዜ እንደደረሰ ይናገራል። ከዚህም በኋላ እነዚያ አህዮች ከተፈቱ በኋላ ክርስቶስ አህዮች ላይ ተቀመጠባቸው። ልብ በሉ። እኛም ሰዎች ከኃጢአት ከተፈታን በኋላ ስጋውና ደሙን እንቀበላለን። ስጋውና ደሙን ስንቀበል ክርስቶስ ያድርብናል። ክርስቶስ ያድርብናል። አህያዋ ክርስቶስ ከተጫነባት በኋላ እጅግ በጣም የተለየ ክብር ተሰጣት። አህያ በሰዎች ዘንድ ብዙ ጊዜ የተናቀች ናት። ሰውን ሲሳደብም አህያ ብሎ ይሳደባል፣ ግን ስህተት ነው። ለምን ከተባለ የአህያ እጅግ በጣም የተለየ ክብር ስላላት በበለዓም ዘመን ስንመለከት መልአኩ የተገለጠላት ለአህያዋ ነው። እንዲያውም በለዓምን ሳይቀር አስተምረዋለች፣ መክረዋለች። በክርስቶስ ልደትም ስንመለከት ሰዎቹ ቤት ከልክለውት ወደ አውጣልን ባሉበት ወቅት በረት ውስጥ እስትንፋስ ከገበሩት እንስሳት መካከል አንዷ አህያ ናት። በኋላም መድኃኔዓለም ኢየሱስ ክርስቶስ ወደ ግብፅ ሲሰደድ ስንቅ በመሸከም ታገለግል የነበረች አህያ ነች። ወቅት ማለትም መድኃኔዓለም ክርስቶስ ወደ መቅደስ በሚገባበት ጊዜ የተጫነው በአህያ ነው። ስለዚህ አህያ እጅግ በጣም የተለየ ክብር አላት እና አህያ በሰው ዘንድ ለጊዜው የተናቀች ናት። ግን ክርስቶስ ሲቀመጥባት ለአህያዋ የተለየ ክብር ሰጧት። ምን አደረጉላት? ምንጣፍ አነጠፉላት። ልብሳቸውን የሚያነጥፉ ነበሩ። ከወይራ ዛፍ እየቀነጠሱ እየሰበሩ ይጎዘጉዙ የነበሩ ነበሩ። ለምን? ክርስቶስ አህያዋ ላይ ስላለ። ይቺ አህያ የተፈታች ናት። ስለዚህ እኛም ሰዎቹ ከኃጢአት ስንፈታ ስጋውና ደሙን ስንቀበል የተለየ ክብር አለን ማለት ነው። የተለየ ክብር። ለዛ ነው እያነጠፉ እንዲያውም እጅግ በጣም ብዙ ሰው መላእክት ሳይቀር ይሰግዱ ነበረ በአህያዋ ዙሪያ። ለምን? በአህያው ላይ የተጫነ ክርስቶስ አለና። ፀሐይ ሳትቀር በዚህን ጊዜ ነበር ሕፃናቱ ገና ሕፃናት የሆኑት ያመሰግኑ የነበረው። በዚህ ወቅት ግን ምስጋና እንዳይመሰገን የሚፈልጉ ደግሞ አጋንንት ያደረባቸው ጸሐፍት ፈሪሳውያን ነበሩ። ለምንድን ነው ሕፃናቱ የሚያመሰግኑ? ዝም ይበሉ ተናገር አሉት። እነሱ ዝም ቢሉ ደንጋዮች ያመሰግኑኛል ብሎ ደንጋዮቹ ያመሰግኑበት ጊዜ ነው ይሄ ሆሳዕና በዓል እና ለጌታቸው ይፈልጋቸዋል ያለው እነዚህን የተናቁ በሰው ዘንድ የተናቁ የታሰሩ የተሰረቁ በለስ ቤት ውስጥ ያሉ ናቸው እነዚህ አህዮች። ዛሬ ይሄንን ወደ ህይወታችን ስናመጣው በዛሬ በዘመናችን ብዙ ሰዎች ተሰርቀው ታስረዋል። ዝሙት የሰረቃቸው አለ፣ ሱስ የሰረቃቸው አለ፣ አምልኮ ባዕድ የሰረቃቸው አለ፣ ዘረኝነት የሰረቃቸው አለ። ሰርቆ ደግሞ አስሯቸዋል። የታሰሩ የማይበጠስ ገመድ በዘረኝነት ገመድ የታሰሩ ሰዎች ርቀት መሄድ አይችሉም። እዛው ላይ ነው የሚዞሩት። ስለዚህ የሚያስቡትም በአካባቢያቸው ልክ ነው። የሚያስቡት በቋንቋቸው ልክ ነው። የሚያስቡ በጓሳቸው ልክ ነው። ለምን? ከዚያ ውጭ እንዳይሄዱ ገመዱ ይዟቸዋል። ዛሬ ስማቸው እንኳ በስም ክርስቲያን ተብለው ከሃይማኖታቸው ይልቅ ዘረኝነት ጎሳቸው በልጦባቸው ከማንነቴ ሃይማኖቴ አይበልጥም እያሉ ሃይማኖታቸውን የሚገፉ እጅግ በጣም ብዙ ናቸው። ግን የሰረቃቸው አካል አጥብቆ ስላሰራቸው በማያውቁት በሴራ ታስረዋል። በተለያየ በማይጠቅም በዘር በቋንቋ ሰዎቹ ይህንን ዓለም እንደፈለገ ለማድረግ ከፋፍሎ ለመግዛት ይመቻቸው ዘንድ በሰጧቸው በሐሰት ትርክት የታሰሩ ናቸው እነዚህ ሰዎች። እነዚህ ጌታቸው ይፈልጋቸዋል እንዲፈቱ። ፈታቸው አምጡልኝ ብሎ መምህራንን ይሰዳል። ግን ለመፈታት ዝግጁ አይደሉም። አህዮቹ ሲፈቱ እሺ ብለዋል። አንድ እነሱ ለመፈታት ዝግጁ አይደሉም። ሁለት ለምን ትፈታላችሁ የሚል ደግሞ አለ ሌላ። ዛሬ እውነተኛውን ትምህርት ሲማሩ ለምን ታስተምራላችሁ፣ ለምን ትሰሟቸዋላችሁ እያሉ ቤተክርስቲያንና ሀገርን የሚያተራምሱና የሚያምሱ ብዙ ሌቦች ወስደው ያሰሩ አካላት አሉ። እዚህ ላይ ልብ ልንለው ይገባል። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች እነዚህን አህዮች እግዚአብሔር ይፈልጋቸዋል። የሚፈልጋቸው ደግሞ ሊጫንባቸው ነው፣ ማደሪያ ሊያደርጋቸው ነው። እሱ ማደሪያ ሲሆኑ ደግሞ ይቀደሳሉ፣ የተለየ ክብር ይሰጣቸዋል። በሰማይም በምድርም ጸጋና ክብር ያገኛሉ። ግን እንዳንፈታ አጥብቆ ያሰረን ገመድ ምንድን ነው? እሱ ምን ነው ሊበጥሰው የሚችለው? የእግዚአብሔር ቃል ካልበጠሰው። እዚህ ላይ ልብ ልትሉ ይገባል። እኛ በማናውቀው ነገር ነው የታሰርነው፣ በማይጠቅመን ነገር ነው የታሰርነው። የታሰርነው ደግሞ የሚገርመው ነገር በለስ ቤት ጫካ ውስጥ ነው።
ቀደም እንዳልኳችሁ አንዳንዶቹ ጫት ውስጥ ታስረው ከዚያ ጫት ለመውጣት አይፈልጉም፣ አይችሉም። አንድ እነሱ ለመውጣት ዝግጁ አይደሉም። ሁለት ደግሞ እንዳይወጡ ሌሎች ደግሞ ያጠብቋቸዋል፣ ያስሯቸዋል። ስለዚህ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች ዛሬ የእግዚአብሔርን ቃል ስንሰማ አህዮች የተፈቱበት የይፍቱ ቀን ስለሆነ እኛም ከታሰርንበት ከማይጠግም ነገር ልንፈታ ይገባል። ፈቶ ለማምጣት ደግሞ የተላኩ በዘመናችን መምህራን አሉ፣ ሊቃውንት አሉ፣ መጻሕፍቱ አሉ፣ ብሉያቱ፣ ሐዲሳቱ፣ ሊቃውንቱ፣ መነኮሳቱ እንዲሁ ደግሞ በተለያየ ሚዲያ እኮ እግዚአብሔር ቃል እየተነገረ ምናልባት የሚሰማ ጆሮ እንጂ የጠፋው አባቶቻችን በሕገ ልቡና ሃይማኖታቸውን አጽንተው ቆይተዋል። ብዙ መጽሐፍ ሳይጻፍላቸው፣ ብዙ መምህራን ሳይላኩላቸው እንደ ዛሬ መረጃ ባጭር መለዋወጥ ሳንችል አንድ ሆነን በህብረት ሃይማኖታችንን ሀገራችንን ጠብቀን የኖርን ሰዎች እንደገና መጻሕፍቱ ብሉያቱ፣ ሐዲሳቱ፣ ሊቃውንቱ፣ መነኮሳቱ ሲጻፉልን መምህራኑ በስፋት እየተማሩ እኛን ማገልገል ሲጀምሩ መገናኛ ብዙሃን እንደ ልቡ ሰፍቶ ወንጌልን ለዓለም ማዳረስ ሲቻል እንዴት ሰው ተለያይቶ በተለያየ ምክንያት ሊታሰር ይችላል? እዚህ ላይ ልብ ልንል የሚገባ ነገር አለ። የሆሳና ቀን የምስጋናም ቀን ጭምር ነው። አህዮች ከተፈቱ በኋላ ምስጋና ቀጥሏል። አህዮች ሲፈቱ ምስጋና አለ። ስለዚህ አንድ ሰው ከታሰረበት የማይጠቅም ባህልም ሊሆን ይችላል፣ አምልኮ ባይድም ሊሆን ይችላል። ከዛ ሲፈታ በመላእክት ደስ ይላቸዋል። በመላእክት ዘንድ ምስጋና ይደረጋል፣ በሰዎች ዘንድም ደስታ ይሆናል። ለምን? በሰይጣን ማሰሪያ የተሰራው የታሰረው የጠፋው የሰው ልጅ ተገኝቷልና። ስለዚህ ከማይጠቅም ልማድ ልንወጣ ይገባል። መጽሐፍ ከሰይጣን ይልቅ ልማድን ይፍራ ይላል። ከሰይጣን ይልቅ ልማድን ፍራ። ለምን? ልማድ ከሰይጣን ይከፋልና። ሰይጣን በጸበል በጾም በጸሎት ይወጣል፣ ልማድ ግን አይወጣም ብሎ ይናገራል። ስለዚህ ከማይጠቅመን ልማድ ልንወጣ ይገባል። መድኃኔ ዓለም ኢየሱስ ክርስቶስ በአህዮች መፈታት የሰዎችን መፈታት 5500 ዘመን በግብርና ተዲያብሎስ ታስሮ ይኖር የነበረው ሰው አሁን የሚፈታበት ጊዜው ደረሰ ሲል አህያ እንግዲህ የተናቀች ናት ብያቸዋለሁ ቀደም። ትሑታን የሆኑ ሰዎችን እግዚአብሔር ይፈልጋቸዋል፣ የተናቁትን የተጠሉትን። ለዛ ነው አባቶቻችን ራሳቸውን እንደ እብድ የሚቆጥሩ አባቶች ነበሩ። በበረሃ ወድቀው አልባሌ መስለው ክብራቸውን ሰውረው ይኖራሉ። እንዲያውም አንድ አባት ነበሩ እና የመፈወጥ ጸጋ ተሰጧቸው። በዚህ በመፈወጥ ጸጋቸው ደግሞ ሰው ያውቃቸዋል፣ ያከብራቸዋል። ከዛ ያደረጉት ምንድነው? ሰው እንዳያውቃቸው የሆነ እብድ መስለው ይኖራሉ። ከዛም አንድ እናት ጡቷን ታማ እንደዚህ አይነት ባህታዊ ያሉ የሚፈውሱ የሚባል ሰምታ እየፈለገች ስትሄድ እሳቸው እብድ ሆነው አታውቃቸውም፣ አገኘቻቸው። ከዛ አባ እዚህ አካባቢ የሚፈውሱ ባህታዊ አሉ ተብሏልና እባክዎት ያሳዩኝ አለቻቸው። ከዛም በኋላ እብድ መስለው ምን እዚህ ባህታዊ ያለ ብለው እትፍ አሉባት፣ እንደ እብድ ሆነው ማለት። ያኔ እሷ በስውር ተፈወሰች። ለምንድን ነው እንደዚያ ያደረጉት ከተባለ ክብራቸው እንዳይገለጥባቸው። አያችሁ፣ የራሳቸውን መደበቅ። አባቶቻችን ብዙ ጊዜ የሚሰጣቸውን ጸጋና ክብር በአደባባይ ማውጣት አይፈልጉም፣ ይደብቃሉ። ሲገለጥባቸው እንደውም እግዚአብሔር ሆይ ለምን ገለጥክብኝ ብለው ይሰደዳሉ። ዛሬ ያለማወቅ አንዳንዶች ደግሞ ትንሽ ጸጋ ብትሰጣቸው ወይም ደግሞ በተለያየ በመተትን በጥቆልናም ሲያገኙ ሚዲያዎችን ጠርተው ምን ብለው ራሳቸውን የማስተዋወቅ ስራ ይሰራል። ይሄ ስህተት ነው። ምክንያቱም ክርስቶስ የተጫነ በአህያዋ ላይ ነው። በአህያዋ ላይ ራሷን ዝቅ በምትደረግ ሰው በሚንቃት በተጠላች እንስሳት አድሯል። ቀደም እንዳልኳችሁ ወደ ግብፅም የተሰደደ በዚህች አህያ ነው፣ በዚህች አህያ። ስለዚህ እግዚአብሔር ራሳቸውን ዝቅ የሚያደርጉትን ይፈልጋቸዋል። ለዛ ነው እንደ ሕፃናት ካልሆናችሁ መንግስተ ሰማያትን አትወርሱም ያለው እና ራሳችንን ባለማወቅ ከፍ ከፍ የምናደርግ የከንቱ ውዳሴውን የምንፈልግ ሰዎች ካለን ዛሬ በሆሳዕና ዕለት የክርስቶስ ማደሪያዎች እንሆን ዘንድ ራሳችንን ዝቅ ልናደርግ ይገባል። እንደዚያ ካልሆነ አንፈታማ። በትዕቢት ማሰሪያ እንያዛለን። በትዕቢት ማሰሪያ ከተያዝን ደግሞ ታስረናል። ከታሰርን ሳንፈታ የክርስቶስ ማደሪያዎች እንሆን። ስለዚህ ይሄንን የሚያሳይ ታላቅ ምስጢር ነበረ። ፈታችሁ አምጡልኝ የሚለው ታላቁ ምስጢር እንግዲህ ዛሬ በእኛ ዘመን ወስደን ስንመለከተው ከምንድን ነው የምንፈታው፣ በምንድን ነው የታሰርነው የሚለውን ሁላችሁ መጀመሪያ ማየት አለባችሁ። ለምንድን ነው እንጾማለን፣ እንጸለያለን፣ እንሰግዳለን፣ እንመጸውታለን፣ ጥያቄያችን የማይመለሰው ለምንድን ነው?
አሁንም እንዳልኳችሁ መንፈሳዊ እድገታችን የማይጨምር ለምን ይመስላችኋል? አንድ ሁለት መርከብ ቀዛፊዎችን የተመለከተ አንድ ጽሑፍ እንዲህ ይላል። ሁለት ሰዎች ጠዋት እንደ ትናንት ምሽት መርከባቸውን በባህር ሲቀዝፉ አምሽተው በኋላ ወደቡ ላይ አስረው መርከባቸውን ቤታቸው ሄዱ። በነጋው ጠዋት እንደለመዱት መርከባቸውን ወደ ባህር ይዞ ለመሄድና ዕቃ ለማሻገር ሲፈልጉ ጓደኞቻቸውን ሰዎችን ጭነው ወደ መርከባቸው ገቡ። ከዛም በኋላ ያችን መርከብ ይቀዝፋሉ። በኋላ ታስራለች፣ አላዩዋትም። ይሏታል፣ አትሄድም፣ እዛው ላይ አይደል። ለምን? በኋላ ታስራለች። በኋላ ስለታሰረች ቀንም ሙሉ ቢደክሙ የትም ቢለፉ መሄድ አትችልም። እነሱ መታሰሯን አላዩ፣ ግን ያን ያክል በመቅዘፍ ጊዜያቸውንም ጉልበታቸውንም አጠፉ። ይሄ የሚያሳየው ምንድን ነው? ይሄ ሁሉ ድካም ከማድረጉ በፊት ግን መፍታት ይቀድም ነበር። ስለዚህ የታሰረ ሰው ቢጾምም ቢጸልይም ቢሰግድም ቢመጸውትም መንፈሳዊ ከፍታ የለውም። በዘረኝነት የታሰረ ከሆነ፣ በቋንቋ የታሰረ ከሆነ፣ በክፋት የታሰረ ከሆነ፣ በጥላቻ የታሰረ ከሆነ የትኛውን መሄድ አይችልም። ምናልባት እሱ ሊደክመው ይችላል። ሲቀዝፍ ይደክማል፣ የሄድኩ ይመስለዋል፣ እዛው ላይ ነው የሚሆነው። ስለዚህ መፈታት ያስፈልጋል። ዛሬ እንደሚገባ ነው ሆሳዕና በዓል የሚያሳየን። ስንፈታ እንዳልኳችሁ ጠላት ሳይቀር ደስ አይለው። አሁን በዚህ በአህዮች አድሮ እየተመሰገነ ሲሄድ ደግሞ ለምን የሚል ጥያቄ ያነሳ ነበር። አንድ እንዳንፈታ በጣም ትልቅ ስራ የሚሰራለ ቀደም እንዳልኳችሁ። ሁለት ከተፈታን በኋላ ራሱ ለምን የሚል ጥያቄ ያነሳሉ። ስለዚህ ዙሪያችንን ያሉ መናፍስት ርኩሳን ያደሩባቸው አካላት እንዲህ ስላሉ ግን እኛ እዛው እንደታሰረ እንቅር ማለት ስህተት ነው። ስለዚህ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች በመላው ዓለም ሆናችሁ ይሄንን ቃል እግዚአብሔር እየሰማችሁ ያላችሁ እኔ የታሰርኩበት ምንድን ነው የሚል የራሳችን ጥያቄ እንጠይቅ። ብዙ ጊዜ ሰዎች በዚህ ታስረዋል ነው የሚለው የኛ ጥያቄ። ከዚህ አልፈን እኔስ በምንድን ነው የታሰርኩት? እኔ እንዳልሄድ ያደረገኝ፣ ወደ ሰማይ እንዳልመጥቅ፣ ወደ ላይ እንዳልሄድ፣ እንዳልጾም፣ እንዳልጸልይ፣ እንዳልሰግድ፣ እንዳልመጸውት ያደረገኝ ምንድን ነው? ይሄን ካወኩኝ ማን ነው የሚፈታኝ? ማን ሊፈታኝ ይችላል? በምን ይፈታኛል? ደግሞ እንዳይፈታኝ የሚያደርገኝ ደግሞ ምንድን ነው ያለ? መጠየቅ ይኖርብናል። ምናልባት በዚህ ዓለም ያሉ ታሳሪዎች የታሰሩት ጊዜ ገደብ ተሰጥቷቸው ጊዜ ገደባቸው ሲያልቅ ሊፈቱ ይችላሉ። ግን በማይታይ በጽኑ እስራት ውስጥ ያለን እኛ አልታሰሩም ተብሎ ወይ ሰው እንዳይጠይቀን አለን ታሰሩ ተብለን እንዳንጠየቅ፣ ነፃ ናቸው የተፈቱ ናቸው እንዳንባል ደግሞ ታስረናል። ስለዚህ ከዚህ ከታሰርንበት ካልተፈታ ምን ማድረግ አንችልም። ሐዋርያት እንዲፈቱ በዚህ ዓለም ተልከዋል። በኋላ መድኃኔዓለም ኢየሱስ ክርስቶስም ስልጣነ ክህነቱን ሰጥቶ ወደ ዓለም ሲልካቸው ሁሩ ወመሃሩ ኩሎ አሕዛበ ወንዘ ታጠምቅዎሙ በሉ በስመ አብ ወወልድ ወመንፈስ ቅዱስ፣ ሂዱና በአብ በወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ብሎ ወደ ዓለም ሁሉ ልኳቸዋል። እነሱም ደግሞ ትእዛዛቸውን ለመፈጸም እሳት፣ ስለት፣ ስደት፣ ረሃብ ይህ ሁሉ ሳይበግራቸው የታሰሩትን በክደት የታሰሩትን በአምልኮ ጣዖት የታሰሩትን ፈተው ለክርስቶስ አምጥተው ክርስቲያኖች አድርገዋቸዋል። እኛም በሐዋርያት ሥራ ላይ ያለን መምህራን፣ ካህናት፣ ዲያቆናት ሌሎቹም የመፍታት አደራ ተሰጥቶናልና የታሰሩትን በትምህርታችን፣ በስልጣናችን፣ በአገልግሎታችን ልንፈታቸው ይገባል። የታሰሩትም ደግሞ አልፈታም እምቢ ከማለት ራሳቸውን ነፃ አድርገው ሊፈቱ ይገባል። አትፍቱ የሚላቸው ሰዎች ደግሞ የሚሉ ሰው ካሉ ጌታቸው ይፈልጋቸዋል። የፈጠራቸው ጌታቸው ይፈልጋቸዋል። በ40ና በ80 ቀን ልጅነትን የሰጣቸው ጌታቸው ይፈልጋቸዋል። ብሉያቱንና ሐዲሳቱን ሊቃውንቱና መነኮሳቱን መጽሐፍ ያጻፈላቸው ጌታቸው ይፈልጋቸዋል ብለን ነግረን ልናስፈታቸው ይገባል። በጥቅሉ እግዚአብሔር አምላካችን ከታሰርንበት ከተለያየ የክደት፣ የሐሰት፣ የተንኮል ማሰሪያ በቸርነቱ አስፈትቶ እንደነዚህ አህዮች እኛንም ማደሪያ አድርጎ ለአህዮቹ የተነጠፈው ምንጣፍ ለእኛ ደግሞ ጸጋና ክብር ሆኖልን መንግስቱ እንድንወርስ መልካም ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።